ቻናሉን ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። ልብሴን ሙሉ ካወለኩኝ በኋላ ዞር ብዬ ሳየው በር ላይ የአክስቴ ባለቤት ቆሟል። በጣም ነበር የደነገጥኩት። በዛ ሰዓት በጣም ብዙ ነገሮች ታስባለህ። ብዙ ነገሮች አንደኛ እፈራዋለሁ። እንኳን እሱ ፊት ልብሴን አውልቄ አይደለም ብቻ በጣም ብዙ ጭንቅላቴ ውስጥ ብዙ የመጡ ሀሳቦች ነበሩና ደንግጬ አልኩት። ልብሱ ስጥለው ሙሉ ራቁቴን የቀረውት ሙሉ ሳሎን እየወሰደ የሴክስ ቪዲዮ እያሳየኝ እንደዚህ ነው ማድረግ የምፈልገው እያለ እኔ ለማመድብኝ ነበርና ብቻ ይሄን መቋቋምበት ይሄን ማስተውልበት ሁኔታ ላይ አልነበርም የነበርኩትኝ እና ለአንድ ዓመት ተኩል አካባቢ በዛ መንገድ ቀጠልን። እንደምንም እየቻልኩት ለእናቴ ብዬ እናቴ እንዳታፍርብኝ ብዬ እናቴ በቃ ከርታታዋን እናቴን ቢያንስ እሷን ልጡር ብዬ ነው እና አንዴ ከዛ የወጣሁት ድጋሚ ተመልሼ እንደዚህ ሆኜ ደግሞ እሷ ጋር መሄድ አልፈለኩም። እንዲቆሽሽ መሄድ አልፈለኩም እናቴ ጋርና በዚህ መንገድ ቀጠልን ትንሽ ጊዜ አንድ ዓመት ተኩል እንደዛ ይሆናል እና በዛ ሰዓት በቃ በጣም አስጠላኝ። በዚህ መንገድ መቀጠል በጣም የሚያስጠላ ነገር ነው። በጣም የአክስቴም ሁኔታ ምን ብሏት ይሁን አላውቅም። በቃ በጣም እየተቀያየረ መጣ። ምግብ ትከለክለኛለች፣ ፊቷ ምናምን ይቀያየርብኛል። ብቻ እኔም ማደርግላቸው እኔም ሰጣቸውና እነሱ ደግሞ የሚያሳዩኝ ነገር በጣም የተለያየ ነበረ እና በቃ ያለኝ አማራጭ ከዛ ቤት መጥፋት ነበረ። የት እንደምሄድም አላውቅም። ሀገሩን ቦታውን ምኑን የማውቀው ነገር የለም። ወጥቼ አላውቅም እንደነገርኩ። ግን በቃ መውጣት ነው ያለኝ አማራጭ እና ከቤት መውጣበት አንድ አጋጣሚ ያለኝ ማታ ወደ ትምህርት ቤት ስሄድ ነበረ። ስለዚህ በቃ በዛ ሰዓት እጠፋለሁኝ ብዬ ለእናቴ ከጓደኞቼ ጋር ለአክስቴ ከጓደኞቼ ጋር አረብ ሀገር ልሄድ ነው የሚል ደብዳቤ ጽፌ ኮሜዲኖ ላይ አስቀመጥኩኝና ወጣሁኝ ማለት ነው። በሰዓቱ ወደ አረብ ሀገር ልሄድሽ ወይስ? በፍጹም አይደለም። ምንም የማውቀው ነገር የለም። እጄ ላይ ሁላ ምንም ብር የለም። ምንም ብር ያኔ በቃ ከዛ የሚያስጠላ ህይወት በቃ ለመውጣት ብዬ ነው። ጎዳና ዳሪም ልሁን ችግር የለውም ብዬ ነው ከዛ ቤት የወጣሁትኝና በዚህ መሀል እናትሽ ምናምን አታገኛትም ነበረ? በስልክም ምናምን እስከ ተወሰነ ጊዜ እንዳልኩክ ነው ለአንድ ዓመት ምናምን አገኛት ነበረ። ከዛ በኋላ ጭራሽ ስልክ እንድደውልም አይፈቅዱልኝም። ፊታቸውንም በቃ ምን ልበል ጭራሽ እናቴ ካወቀች ነገሮቹ በጣም ነው የሚበላሹት። ሰውየው እንደነገርኩ ነው በጣም የሚያስፈራ ሰው ነው። ሰፈር ውስጥ ደግሞ እንደዚህ አይነት ወሬ ብታወራ ማንም የሚያምንክ የለም። ምክንያቱም ሰዎች ጋር ያለው ተቀባይነት በጣም የሚገርም ነው ሰውየው ማለት ነው። እና ከፖሊሶች ጋር ምናምን ያለው ቀረቤታም ያስፈራሃል። በቃ እጅህን ጠምዝዞ የፈለገውን ነገር ማድረግ የሚችል ሰው ነው። ስለዚህ ምንም ላደርግ አልቻልኩኝም። ምስኪኗንም እናቴን ደግሞ ላጣት አልፈልግም፣ ያውም በእኔ ቆሻሻ ስራ ምክንያት ማለት ነው። ስለዚህ በቃ ምንም ማድረግ አልቻልኩኝም። እናቴንም ከተወሰነ ጊዜ በኋላ አላገኛትም ነበር እና በዛ ቀን ያለኝ አማራጭ በቃ ከቤት መጥፋት ነው እና ማታ ላይ ትምህርት ቤት ብዬ ወጣሁኝና ጠፋሁኝ ማለት ነው። እና መንገድ ላይ ብዙ የምታስተውላቸው ነገሮች አሉ። በጣም መሽቶ ነበረ እና መንገድ ላይ ለብቻ እያለቀስኩ ነበር የምሄደውና ብዙ ነገሮች እያሰብኩኝ ከራሴ ጋርም አልነበርኩኝም በዛ ሰዓትና በጣም እያለቀስኩኝ መንገድ ላይ እየሄድኩኝ ከሆነች ሴትዮ ጋር ተጋጨሁ። ከዛ ሰደበችኝ። ያየሽ አትሄጂም ምናምን ብላ ጭራሽ ሰደበችኝ። ጭራሽ ወድብሶኛል። ጭራሽ እሷ ሰድባኝ ማለት ነውና ቀና አልኩኝና ይቅርታ ስላላየሁሽ ነው አልኳት። ከዛ እያለቀስኩ መሆኑን ስታይኝ በጣም ደነገጠች። በጣም ይቅርታ በእኔ ምክንያት ነው ወይም ታለቅሽ ወይስ ምን ሆነሽ ነው ምናምን ብላ ወደ ጥግ ወሰደችኝና አናገረችኝ እና የሆነውን ነገር ነገርኳት። ምክንያቱም ማደሪያም የለኝም እራት ቁርስ ምናምን ብቻ ምግብ ምንም የበላሁት ነገር የለም። ቤት ውስጥም ሳልበላ ነው የወጣሁትኝ። ቢያንስ የምበላው ነገር ያስፈልገኛል፣ መጠለያ ያስፈልገኛል። ስለዚህ እቺ ሴት ቢያንስ ከተረዳችን ብዬ አወራኋት። ስነግራት በጣም ነበር ያዘነችልኝ። ችግር የለውም በቃ እኔ ጋር ትሆኛለሽ፣ እኔ ራት አበላሻለሁ፣ ችግር የለውም ምናምን ነገር አለችኝ። እሺ አልኳት። የሆነ ቤት ወሰደችኝና ራት ጋበዘችኝ። ለስላሳ ምናምን ጠጣሁኝና ነይ ወደ እኔ ቤትና እኔ ቤት ታድሪያለሽ ብላኝ ወሰደችኝ። ቤት ውስጥ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ፍራሽ እንደዚህ ተነጥፏል። ግማሾቹ ሺሻ እያጨሱ ነው፣ ግማሾቹ ሲጋራ፣ ግማሾቹ ጫት። ብቻ በጣም እፍን ብሏል ቤቱ። የሚከብድ ድባብ አለው ቤቱና
ግቢና እዛ ጥግ ላይ ቁጭ ያለችኝ። እሺ አልኳትኝና ገብቼ ቁጭ አልኩኝ። ከዛ ችግር የለውም ተጫዎች እሺ ምንም አይሉሽም እንዳፈሪያቸው ተጫዎች ከነሱ ጋር ምናምን ነገር አለችኝ። እሺ አልኳት። ከዛ የለበሰችውን ልብስ እስከዛ አጋጣሚ ድረስ እንኳን አላየሁትኝም ነበር። በጣም በቃ ምን ልበልክ ከልብስ የማይቆጠር የሆነ ጨርቅ ነው። በቃ በጣም ራቁቷን ናት ማለት ትችላለህ። በጣም አጭር ቀሚስ ነው ያደረገችው ምናምን እዚህ ድረስ የሚደርስ ቀሚስ። ደነገጥኩኝ። ያን ሰዓት ነው ያስተዋልኳት። እንደዛ ነበረች። ግን ያኔ እሱን ማስተውልበት ሁኔታ ላይ አልነበርኩኝም። ልክ ቤት ከገባሁ በኋላና ቆማ ሳያት ያኔ ነበረ ያስተዋልኳትኝና በዛ ማታ እንደዚህ አይነት አለባበስ ለብሳ ጭንቅላቴ ውስጥ በጣም ብዙ ነገሮች ተፈጠሩ ማለት ነው። ኮንፊደንስ ሁላ ማለት በዛ ብርድ ምናምን ብዬ በጣም አሰብኩ። ሲቀጥል እኔ ከመጣሁበት ከደብረ ብርሃን እንደዚህ አይነት አለባበስ በጣም ነውር ነው በጣም እና እኔ ካደኩበት አስተዳደግም ጋር ብዙ ማይሄዱ ነገሮች ናቸውና ደነገጥኩኝ። ከዛ በኋላ ውጭ በይ ምናምን ብላኝ ወጣች። እና የሚያጨሱት የሚቀሙት ምናምን ልጆች እየዞሩ ማማ ይፈታ በይ ምናምን እያሉኝ ይዞራሉ። ወደ ራሳቸው ጨዋታ ይመለሳሉ። እና በጣም ደክሞኝ ስለነበረ የሆነ ጥጌን ያስኩኝና ተኛው። ጠዋት ነጋና ስነሳ ሁሉም ባሉበት ተኝተዋልና ጠዋት ላይ ቁጭ ብዬ ምን ይሆን ስራቸው እያልኩኝ ማሰብ ጀመርኩኝ። ምክንያቱም በጣም የሆነ ብዙ ነገር ነበረ ጭንቅላቴ ላይ የመጣው በጣም ብዙ ነገርና ጭንቅላቴ ላይ የመጡት ነገሮች ደግሞ እንዳለ ሆኖ ሳያቸው በጣም ነበር የገረመኝ። 4 ሰዓት አካባቢ ይመስለኛል መጣች እሷ እና ነይ ቁርስ ልጋብዝሽ አለችኝና እሺ ብዬ ተነሳሁኝ። እዛው ፊት ለፊቴ ልብሷን አውልቃ ቀየረችው። ምንም እፍረት የሚባል ነገር የለም እዛ ቤት ውስጥ ማለት ወንዶች አሉ ነው ሴቶችም ነበሩ እና ግን ሁሉም በቃ ምንም እፍረት የሚባል ነገር የላቸውምና ነይ እንውጣ ብላኝ ወተን ቁርስ እየበላን እንደምንም ደፍሬ ጠየኳት። ስራሽ ምንድነው እየጠየኳት። የኔ ስራ ገላ መቸርቸር ወይም ገላ መሸጥ ነው። በትክክለኛ ስሙ ደግሞ ሴተኛ ዳሪ ነው አለች። ያኔ ብዙ እውቀት የለኝም ስለ እንደዚህ አይነት ነገር ብዙ ማውቀው ነገር የለም ምንም። ግን ጥሩ ስራ ነው ወይ ገንዘብ ያስገኛል አልኳት። አዎ ገንዘብ ያስገኛል አለች። እኔ ኑሬን የምኖረው በሱ ገንዘብ ያስገኛል። ጥሩ ስራ ነው ልልሽ አልችልም። እኔ ማንም ሴት እኛም የገባንበት በብዙ መከራዎች ስላለፍን ነውና አሁን መውጫው ስለጠበበን ነው ማንወጣው አለች። በቃ በዛ ሰዓት እኔ እናቴን ምጦርበት ስራ ብቻ ነበር የምፈልገው። በቃ እናቴን ማኮራበት ስራ ብቻ። ለእናቴ ምን ልበልክ በጣም እናቴ ለኔ በጣም ብዙ ነገር ሆናለችና እናቴን መጦር ብቻ ነው የምፈልገው አልኳት ለሷ። እኔ እዚህ ስራ ውስጥ እንድገባ አልፈልግም። በቃ ሌሎች ስራዎችን ለመሞከር ሞክሪ ምናምን አለች። አልፈልግም ጭራሽ በቃ እናንተ የምትሰሩትን ስራ ነው የምሰራው። የእግሯ ስር ወድቄ ለመንኳት የእነሱን ስራ እንድታሳየኝና እንድሰራ ማለት ነው። እሺ አለች። ችግር የለውም በቃ ትሰሪያለሽ አለች። ከዛ ወደ እነሱ ስራ ገባሁ። ሂውማን ሄሮች ገዛችልኝ አጭር ቀሚስ የሷን አጭር ቀሚሶች ምናምን ነገር እያደረኩኝ እሱን ስራ መስራት ቀጠልኩኝ ማለት ነው። አሁንም ስቲል እሱን ስራ ነው የምሰራው። ግን ወድጄው ወይም ሀሴት እያደረኩበት አይደለም የምሰራው። በእርግጥ መተሳሰባቸው እዛ ህይወት ውስጥ ያሉ ሰዎች መተሳሰባቸው የሆነ መቻቻላቸው የሆነ ነገር ሲጎልህ ያንተን ጉለት መሸፈናቸው ምናምን ይሄ በጣም የነሱ ኳሊቲ ነውና በጣም ነው እሱ ነገራቸው ሞድላቸው። ግን ደግሞ ስራውን ወድጄው ወይም ፈቅጄው ፈልጌ አይደለም የምሰራው። ግን ያለኝ አማራጭ አሁን ላይ እናቴን እየጦርኳት ነው። ትልቁ የምፈልገው ነገር አንድም ይሄን ከባድ ነው እንደሚወራው ወይም እንደሚታሰበው አይደለም። ልጅቷ ከዚህ በፊት ያለችኝን ስታስብ እኛ መውጫው ጠቦን ነው እንጂ መውጣት እንፈልጋለን ነበር ያለችው። እውነቷን ነው። በቃ ስትገባበትም በዛ ልክ በጣም መውጣት ከባድ፣ መግቢያው በጣም ሰፊ ነው፣ መውጫው ግን በጣም ጠባብ በጣም እና አሁን ላይ የምፈልገው እናቴን መጦር ነበረ እያደረኩት። ችግሩ በዛሽ በተረገመች አንድ ቀን ይህ ሁሉ ነገር መፈጠሩና እኔ ወደማልፈልገው ህይወት መግባቴ እንጂ አሁን እናቴን እየጦርኩ ስለሆነ በጣም ደስተኛ ነኝ። የምሰራው ስራ ምንም ደስተኛ ባያደርገኝ እንኳን ከኔ ህይወት ብዙም ይማሩት ነገር አለ ብዬ አስባለሁ። አንደኛ መግቢያው ሰፊ የሆነ ነገር ሁልጊዜ መውጫው በጣም ጠባብ ነውና ወደዚህ ህይወት የሚገቡ ሰዎች አስበውበት በደንብ አስተውለው ቢሆን ጥሩ ነው። እኔ የሆነ በጣም ጭንቅላቴን የሚቆሰቁሰኝ ነገር አለ እስካሁን ድረስ ማለት ነው። ያኔ
እግሯ ላይ ወድቄ ስለምናት በዛ ሰዓት ሌሎች ብዙ ነገሮች ብዙ አማራጮች ቢኖሩኝና ብዙ አማራጮች መስራት እችል ነበር። የሰው ቤት ሰራተኛ ሆኜም እንኳን መስራት እችል ነበር። ያንን እያደረኩኝ እናቴ መርዳት እችል ነበር። ግን እሱ ነገር አለማድረጌና ወደዚህ ስራ ቀጥታ መግባቴ ለኔ በጣም ህይወቴን በጣም ነው ያከበደብኝ፣ በጣም ነው ያጠበበብኝ። እና ሁላችሁም ሴቶች በቃ ቢያንስ ራሳችሁን አስከብሩ፣ ራሳችሁን ጠብቁ ነው ልል የምችለው። ከዚህ በላይ ከታሪኩ ይማሩ።